አዋጅ ጊዜ ላይ ስላለን ከዚህ ስንወጣ ፖሊስ አፍሶ እንደማያስገባን ተስፋ አደርጋለሁ። ከአራት ሰው በላይ ስለሆነ ቤሲካሊ አሁን ያለንበት የቀረቡልን አማራጮች ቦዬ ፊከርከሮ ከምቱረ በሬዳ ብሎ ጠየቀዋሉ። ሰውየው አግሊነሳቸውን እንትን ለመግለጽ ነውና ከከርከሮና ከምንድነው አሳማ የተኛው ያምራል የሚል ጥያቄ ቀርቦ ያ ሁለቱም አንድ ናቸው ነው። ምንድነው ችግር ያመጣው መፍትሄ መሳይ መፍትሄዎች ናቸው አሁን የቀረቡት ከፊታችን ያሉትና ይሄንን ደግሞ እያየን ማለፍ አንችልም። ጊዜው አስገዳጅ ነው። ሌላ አንድ ሶማሌኛ ተረት አለ። ፎለትም ይደጉ ቀርሲ ማህዳ ይላሉ። ምጥ ከመጣ አንድ ሴት ላይ ብልት መደበቅ ማፈር ምናምን ይቀራል። ቀጥታ ወደ ጉዳዩ ነው የሚገባው ማለት ነው፣ ወደ ማዋለዱ። አሁን እኛ ሀገር አዋላጅ ትፈልጋለች። ይሄ ደግሞ genuinely speaking እዚህ ቤት ባለው ሰው እጅ ነው ያለው። ህዝቡ መብቱ እንደተጠበቀ ሆኖ የህዝቡንም መብት የህዝቡንም ደህንነት የሀገራችንንም ህልውና ማስቀጠል የሚችለው ይሄ ቤት ነው። ይሄ ቤት ከዚህ በሀገራችን ፖለቲካ ላይ የተቆለፈውን ፓንዶራ ቦክስ ሰብሮ ወጣ ባለ መንገድ genuinely መነጋገር መቻሉ ኦር አትሊስት ወደዛ መንገድ መጀመራችን እውነት ለመናገር ትልቅ ነገር ነውና ይሄ ሊበረታታ ይገባል የሚል እንትን አለኝ። ወደ ጉዳዩ ስገባ እንግዲህ አማራጮች ቀርበዋል። 4 አማራጮች ቀርበዋል። እያንዳንዱ ክፍተቶቻቸውንም አይተናል። ክፍተት ጠንካራ ጎን ያልሆኑ ግን እንደ ጠንካራ ጎንም የቀረቡ ክፍተቶችንም አይተናል። ለምሳሌ የአስቸኳይ ጊዜ አዋጅ ማወጅ በስልጣን ላይ ያለው መንግስት የስልጣን ጊዜው ካበቃ በኋላ እንዲቀጥል አያስደርገው። ቀደም ዶክተር ጌዲዮን ሰላነሳው ነው የአስቸኳይ ጊዜ አዋጅ ከታወጀ ያለው መንግስት ጊዜው ኤክስፓየርድ ካደረገ ያ መንግስት ይቀጥላል ማለት አይደለም። እንደዛ አይነት እንትን በግልጽ ያስቀመጠው ነገር የለም ህገ መንግስቱ። ለዛም ነው ኮንስቲቱሽናል ሪቪው እንደ አንድ እንትን እንደ ኦፕሽን የቀረበው ብዬ አምናለሁ እኔ ራሴ። እንደሞ እንደዚህ አይነት ነገር በሚያጋጥምበት ጊዜ ቤሲካሊ እንዴት ነው የምናልፈው የሚሉም ነገሮች በግልጽ አልተቀመጡም። ብዙ ሀገራቶች ይሄ ችግር ገጥሟቸዋል ተገልጿል ኦሬዲ እና ጥሩ ተምሳሌቶች ደግሞ አሉ የሚወሰዱ። አሁን እንደነ ቺሊ እንደነ ሲንጋፖር ኒው ጊኒ እነዚህ የመሳሰሉት ይሄንን ችግር ለማለፍ እንደውም some of them to the extent አሁን ያለው መንግስት ይቀጥል ለአንድ አመት ዞሮ ዞሮ ኮንስቲቱሽናል ሪቪው በመታደርግበት ጊዜ ህዝብን አወያይተህ አይደለም። በፌደሬሽን ምክር ቤት ስር ያለው አጣሪ ጉባኤ አለ። ያ ጉባኤ ነው እንትን የሚያደርገው፣ የህዝብ ተሳትፎ የለው። ስለዚህ የህዝብ ተሳትፎ የማይጠይቅ እስከሆነ ድረስ በኮንሰንሰስ ቺሊ አሁን እንደዛ ነው ያደረጉት። 25 ፖለቲካ ፓርቲዎች ተሰበሰቡ። እንትን ያለው መንግስት ይቀጥል እስከ ኦክቶበር በዚህ ወር ነበር የሚካሄደው ምርጫው። ነገር ግን እዛ ድረስ የሚጠይቀው ምንድነው ጂኒዩኒቲ ነው፣ ስለ ሀገር ማሰብ ብቻ ነው እንጂ የማይቻል ነገር ምንም አለ ብዬ አላስብም። ስለዚህ በዛ ዙሪያ ሁላችንም እንትን ብናደርግ። ሌላው ይሄ የፓርላማ መበተን በተባለው ኦፕሽን ላይ አንደኛ በጣም ተጋላጭ ነው የሚያደርገን። ይሄ ሁለተኛው ላይም ደግሞ ስመጣ የአስቸኳይ ጊዜ አዋጅ ማወጅ ኮሮና መቼ እንደሚያልቅ አይታወቅም። የዛሬ 2 ወር ሊያልቅብን ይችላል። እንደን ሁለተኛ የአስቸኳይ ጊዜ አዋጅ ለማወጅ ምን አይነት ምክንያት ፈልገን ነው? ስለዚህ ይሄም ውድቅ ይሆናል ማለት ነው። ይሄም አያስኬደንም። ዞሮ ዞሮ ሁለቱ ታይቶ አንድ ላይ የሚለው ሐሳብም
ህገ መንግስታችን በጣም ውስብስብ ስለሆነ በጣም እንዲሁ በቀላሉ እንትን የሚባል ነገር አይደለም። ደመሱም መከሜ ነዲ በረዳዳ ከመኛ አጀሱ አደምሳ ፉላን ቀብኔ karaa dhokataadhaan jarmii tokkummaa jirsu irra keessaan simatee garaansa olqaa kan jawween itti galu hatteen nu keessa jira mataa dhofateeti kan du'aaf nu daldaalu cabaa cabaatti regee ida'ama garbummaa